የውመል ቂያማ ልብ በሉ ወንድሞች፣ ይሄን በደንብ ስሙ። ነገ የውመል ቂያማ ቀብር ውስጥ ከገባን በኋላ ልክ አንድ ሰው ሲሞት ቀብር ይገባላ። ቀብር እንደገባ ዱንያ ላይ ስንት ዓመት ትኖርክ አይባልም። ዱንያ ላይ ምን ነበር ስበላ የነበረው አይደለም። ዘርህ ምንድን ነው አይደለም። ስራ ስልጣንህ ምን ነበር አይደለም። ስለ ድርጅትህ አይደለም። ቀብር ስገባ የምትጠይቀው ምንድን ነው? የምንጠይቀው የመጀመሪያው ጥያቄ መን ረቡክ፣ ጌታህ ማን ነው? መን ነቢዩክ፣ ነቢይህ ማን ነው? መን ዲኑህ፣ ዲንህ ምን ነበር? ይሄ ጥያቄ ለማንም አይቀርም። ለአሊሙም ለጃሂሉም፣ ለሀብታሙም ለደሃው፣ ለትልቁም ለትንሽ፣ ለሴቱም ለወንዱም፣ ሁሉም ዓለም ላይ አለ። ቀብር ላይ ሲገባ ለአማኙም ለካዲሁም ለሁሉም ይጠየቃል። መን ረቡክ ይላል። አማኝ ከሆነ ረቢ አላህ፣ አላህ ጌታ አላህ ነው ይላል። መን ዲኑክ፣ ዲንህ ምንድን ነው? ኢስላም ነው ይላል። መን ነቢዩህ፣ ነቢይህ ማን ነበር? ነቢዩ ዓለይሂ ሰላቱ ወሰላም መሆናቸውን ይናገራል። አላህ ያግራልን። ሙስሊም ዶክተሩን አላህ ያብዛልን። አሚን በሏ። አላህ ያብዛልን። ጥቅሙን ታውቃላችሁ? ቢያንስ ቤተሰብ የሚያክመው ዶክተሩ ነው። ቤተሰብ ራቅ ሊል ይችላል። ሊሞት እያለ እንዳለ ከሆነ ሙስሊም ዶክተር ከሆነ ምን ያስይዘዋል? ሻሃዳ በል ይለዋል። እና ይህ ዶክተር ከተናገረው መካከል ጨንቆት ሊሞት ሲል አንድ ወንድሙ ቁል ላኢላሃ ኢለላህ፣ ቁል ላኢላሃ ኢለላህ እየፈጠነ ላኢላሃ ኢለላህ በል ይለዋል። ያ ሊሞት እያለ ያ ዶክተር መድ ይለዋል። ላኢላሃ ኢለላህ ሳይሆን ይሳባል። ላኢላሃ ኢለላህ ትሳባለች ይለዋል። እየሞት ያስተምራል። በላኢላሃ ኢለላህ ጥላ ስር በላኢላሃ ኢለላህ ላይ ከኖር እያልን የእውነት በተግባር ከኖር ነው አላህ መጨረሻውን ያገባል። ስለዚህ ቀብር ውስጥ መን ረቡክ መን ዲኑክ ሁሉም ይጠየቃል። ሙናፊቅ ካፊር እስከሆነ መን ረቡክ ሲባል ላአድሪ ይላል። እንዲህ እየጮኸ አላውቅም ይላል። አናቱን በመዶሻ ይሉታል። 7 ምድር ሰንጥቆ ይወርዳል፣ ያወጡታል። መን ነቢዩክ ይሉታል። አሁንም እየጮኸ አላውቅም ይላል። አትወቅ ብሎ ይሉታል። ያ አላህ ዱንያችን ናት። ሁላችንም እንገባለን። ትክክለኛ ህይወት ማለት ወላሂ የአኺራ ህይወት ነው። የዱንያ በቃ መሸጋገሪያ ናት። በአጠቃላይ ለማን ሊመን ሸገለት አይቡሁ ሚን ዑዩብ ናስ፣ የራሱ ነውር ከሌላ ነውር ቢዚ ያደረገችው እንዲህ ያለብኝ እንዲሰርቼ ብሎ ስለ ራሱ የሚጨነቅ ሸይጣን አንተን መንገድ ሲያስወጣ ስለ ሰው እንድታወራ ያረጋሃል። እከሌ ይሰግዳል አይሰግድ አይጾም እከሌ እንድትል ያረጋሃል። ራስን ያስረሳሃል። ብልጥ ጮሌ ግን አሉ ነቢዩ ሰለላሁ ዐለይሂ ወሰለም አልከይሱ መን ዳነ ነፍሰሁ ወአሚለ ሊማ ባዕደል ሞት። ብልጥ ጮሌ ማለት ከሞት በኋላ ላለ ሀገሩ ስንቅ ያዘጋጀ ነው። ብልጥ ይሄ ነው። አራዳ የሚባለው በእስልምና ቋንቋ ከሞት በኋላ ምን አለኝ አካውንት ከፍቶ ያስቀመጠ ማለት ነው። ምን ሰላቱን፣ ዘካውን፣ ሐጁን፣ ጾሙን፣ ዚክሩን፣ ቁርአኑን፣ ኸይር ነገር በአጠቃላይ አላህ ዘንድ አካውንት ከፍቶ ያስቀመጠ ነው። ብልጥ ጮሌ ማለት ይሄ ነው።